እግዚአብሔር ከፈቀደልኝ ሁለት ነገር ነው የምፈልገው። ለኛ ፓትርያርክ ጳጳስ መሆን እንደምፈልግ ይነገራል። እግዚአብሔር ደግሞ ፓትርያርክ እንደሆን ካልፈቀደ ደግሞ በዚህ በኩል ጠቅላይ ሚኒስትር መሆን እንደምፈልግ መልካም ነገር ሁሉ ጊዜ ይፈቅዳል ሊከለክል ይችላል። አዎ የማይሆንበት ምክንያት ምንድነው? ለምሳሌ ትምህርት ያስፈልግ ምን ታውቃቸዋል? ቅዳሴ ማርያም፣ ዳዊት፣ ዜማ፣ ድጓ፣ ቅኔ በጣም የተለያዩ ናቸው። እነዚህን ሁላ ከተማ እግዚአብሔር ከፈቀደልህ ፓትርያርክ ትሆናለህ ማለት ነው። ሌላስ መስፈርት ምን አለ? ሌላ መስፈርት ደግሞ መጸለይ ነው። ሌላው ምናልባት የምታውቅ ከሆነ ፓትርያርክ ለመሆን መነኩሴ መሆን አለብህ። ታውቃለህ አይደል? ማግባት አትችልም፣ መውለድ አትችልም። ይሄ ራሴ ፍቃድ ነው። በኋላ ታታውቅ በልጅነት ብለህ እንዳይሆን ልጅ ያልኩህ አይ ማን ነገረኝ እንደማላውቅ ታውቁ ማን ነገረኝ ለሌላ እኔ አንተ እኮ እየጠየቅኩህ እኮ ነው። እኔ አያሳሳም ሞረ ዘርን መተካት አትፈልግም? ፓትርያርኩ ራሱ እኮ ዘር መተካት ይችላል። በምን አንድ ሰው እሺ በስንት ዓመቱ ነው ፓትርያርክ መሆን የሚችለው? አንድ ሰው በመጀመሪያ ተቀመጠ አይ አቡኑ ሲመጡ ግድ ነው ግድ ይነሳል አይደል? አንድ ሰው ስለፈለገ ብቻ ፓትርያርክ ወይም ጳጳስ መሆን ይችላል። እግዚአብሔር ከፈቀደልህ ነው ፓትርያርክ